አንተ ደግሞ ምን እያደረክ ነው እንዴ? ምን እንደምሰራ እያያችሁ ለምንድን ነው የምትጠይቁኝ? ቆይ ሀና የት ሄዳ ነው አንተ የምትሰራው? ሀና ስልክ ተደውሎላት አሁን ነው ወጣ ያለችው። ቆይ ስራ ትሳ ነው እንዴ የምትሄደው? ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? ለምንድን ነው አንተ የሷን ስራ የምትሰራው እንዴ? ይሄ ደግሞ ምን የሚሉት ጥጋብ ነው? ኧረ እማዬ፣ ቆይ ቤተ ክርስቲያን ደርሰን በመጣንበት ለምን ክፉ ነገር ትናገሪያለሽ? ሰላም ምን እያልሽ ነው? የሚከፈላት እኮ የቤቱን ስራ እንድትሰራ ነው አይደለ እንዴ? እማዬ፣ ሀናም እኮ ሰው ናት። ሰው ብትሆን ኖሮማ ውለታዬ ከብዷት ታከብረኝ ነበር። ኧረ እማዬ፣ እንዴ ሰዎች እኮ ነን አይደል? የሰውን ችግር ልንረዳ ይገባል። አዎ ድንገት ነው የተደወለላት። ደግሞ እኮ ሰርታ ጨርሳለች። ማቀራረብ ብቻ ነው። እሱን ደግሞ እኔ ያቀራርበዋለሁ። በቃ እኔ ታጥቤ ልምጣና አግዝሃለሁ። ለካ እናንተ ናችሁ ልጅቷን ያጠገባችኋት። እማዬ ግን ምን ሆና ነው? ተዋት እባክህ። ካልተናገረች አንዳንዴ እንደዚህ ያደርጋታል። ይልቁንስ እኔ ታጥቤ ልምጣና አላግዝ።